ምንም ተአምር እንዳይዝ ሊዝ ቢሞክር ራሱ ጉልበት ተጠቀምብየው በጣም ዳኛው ልክ ነው። ወይኔ ንቃት እውነት ዳኛው ቢምንም አላጠፋ ምን አደረገ ዳኛው? የጆኒና የንቃተ ህሊና የድብልቅ ማርሻል አርት ፍልሚያ አነጋጋሪ ሆኗል። በተለይ ንቃተ ህሊና በቅጽበት በጆኒ መሸነፉ እጅግ አነጋጋሪ አድርጎታል። ብዙ ሰዎች እንደ ማሾፍም እንደ መቀለድም ብለዋል። አንዳንዶቹ ግን ከጆኒ በላይ በዚህ ውድድር ያሸነፈው ንቃተ ህሊና ነው በማለት ነው የገለጹት። ብዙ ሰዎች ሀሳብ እየሰጡበት ነው በዚህ ውድድር። እኛም ዛሬ የተለያዩ ድምጾችን፣ ሀሳቦችን፣ ቪዲዮዎችን አሰባስበናል። ከማህበራዊ ሚዲያ ያገኘናቸው ጭላሉ ቲዩብ ነው። ቲዩብን በመከታተል ቤተሰብ ሆኑ። እኔ እኮ መጀመሪያ ለማን ነው ለንቃተ እኮ ለጓደኛው ነግሬው ነበር። በምንም ተአምር እንዳይዝ ሊዝ ቢሞክር ራሱ ጉልበት ተጠቀምብየው ከሁለት ሳምንት በፊት አንዱ ጓደኛው አለ እና ጀለሴ ነው አብሮት አለ የሆነ ጋርድ ነገር እንደ ጋርድ የሚሆን ማለት ነው። እኔ ሴዶ አለኝ እንዳትለው ሴዶ አለኝ ብለህ እንዳትለው ግን እንደዚህ እንዲጠቀም በለው ብየው ነበር ግን አልተጠቀመበትም አልነገረውም ይሆናል እንጂ በምንም ተአምር እንዲዝህ እድል እንዳሰጠው። ሊዝ ሲመጣ ቴክ ዳውን ዲፌንስ ብቻ ነው ማድረግ ያለብህ። ዲፌንስ ደግሞ የምታደርገው ወይ በመምታት ነው ወይ በመውጣት ነው። ልትመታ የምችለው ወይ ኒ ስትራይክ ነው ወይም ደግሞ ኢልቦ ስትራይክ ነው። ሰውየው ሊዝ በሚመጣ ሰዓት ማለት ነው ወይ በጉልበት ነው። አብዛኛው ጊዜ ደግሞ በጉልበት ነው የሚሸነፉት እነዚህ አይነት ሰዎች ማለት። እንግዲህ የጆንና የንቃተ ህሊና ውድድር አስገራሚም አስደናቂም ነገሮች ተከስተውበታል። አንዱ ምን ይላል? ንቃተ ህሊና በውድድሩ አሸንፏል፣ ራሱን ሸጦበታል። ንቃተ ህሊና ለዚህ ውድድር ለዚህ ስፖርት ልምድ የለውም፣ ተሞክሮ የለውም። በዚህ ውድድር ላይ ራሱን በደንብ ሸጧል፣ ከትላልቅ ሰዎች ጋር ተዋውቋል። ስለዚህ አሸናፊ ነው። ምንም እንኳን በውድድሩ ከመቅጽበት ቢሸነፍም ትርፎቹ ብዙ ናቸው ብለው የሚገልጹም አሉ። እሱን እናድምጥ። ወደደም ጠላም ያሸነፈው ንቃተ ህሊና ነው። let me tell you why this is true። በፊት ብዙ ጊዜ እሱ ጫካ ውስጥ ነው አይደል ያለው፣ እዛ ገጠር ውስጥ ማለት ነው። and then no one will know him if he didn't do this one። እንደዚህ አድርጎ ባይሆን ኖሮ when ጆኒ ጂስቱ እሱ ኑና 50 ሺህ ብር ከፍላለው ከኔ ጋር ትታገላላችሁ I will tell you how to do it and then I will show you my action, my tactics, my ways to do the everything በሱ ተስማምቶ ለ100 ሺህ ብር ብሎ ሄዶ ቢሆን ኖሮ he would not have to be በቃ never going to happen this day never going to happen። ይሄ ቀን መቼም አይፈጠርም ነበር። ይሄ ውድድር ስህተት ነው በንቃተ ህሊናና በጆን መካከል መደረግ አልነበረበትም። ምክንያቱም ንቃተ ህሊና የስፖርቱ ግንዛቤውም ልምምዱም ክህሎቱም የለውም። በዚህ ውድድር ላይ የሆነ ነገር ቢሆንስ ቢጎዳስ እስከ ህይወት መጥፋት ቢደርስስ የሚል ሀሳብም ያነሱ አሉ። እሱን እስቲ እንከታተል። ሞክሮ ማሳካት ብቻ አይደለም፣ አንድን ነገር መሞከር ምን ያህል ጥቅም እንዳለው ትላንት እንግዲህ የንቃተ ህሊና ፋይት አስተምሮናል። ንቃተ ህሊና እንግዲህ ለመሸነፍ 2 ደቂቃ እንኳን አልፈጀበትም። እዚህ ደረጃ ላይ ለመምጣት ግን ፕሮሰስ ውስጥ ምን ያህል ጥቅም እንዳገኘ እንግዲህ አይተናል። ስንት ሰው ስፖንሰር አድርጎታል፣ ሚሊየንስ ብር አግኝቷል፣ ከሰዎች ጋር ተዋውቋል፣ ብዙ ሰዎችን ከጎኑ እንዲሰለፉ አድርጓል። ነገ እንግዲህ ምን አይነት ኬት እንደሚገጥመው ምንም የሚያጠራጥር አይደለም። መቼስ ወደ ነበረበት አይመለስምና ማሳካት ብቻም ሳይሆን መሞከር ፕሮሰስ ውስጥ ማለፍ ራሱ ዋጋ እንዳለው አሳይቷል። ንቃተ ህሊና የክፍለ ሀገር ልጅ ነው። የክፍለ ሀገር ልጆች ምን ያህል ውጣ ውረድ እንደሚያልፉ እዚህ ቦታ ለመድረስ፣ ስለዚህ ለክፍለ ሀገር ልጆች ትልቅ ድል ነው። እዚህ የመድረሱ ራሱ ንቃተ ህሊና አሸናፊ ያደርገዋል። ስለዚህ ስለ ልቦናውን እንዲጠነክር ማድረግ አለብን የሚሉ ሀሳብም ያነሷሉ። እሱን እስቲ እናድምጥ። ንቃተ ህሊና ደፍሮ እዚህ መድረክ ላይ ስለተገኘ ራሱ እንደ አንድ የክፍለ ሀገር ልጅነቴ ለኔ አሸናፊ ነው። ምክንያቱም የክፍለ ሀገር ልጅ ስትሆኑ እዚህ መድረክ ላይ ለመድረስ ምን ያክል ዋጋ እንደምትከፍሉ እኔ አውቃለሁ። ወደ ፊት ለፊት ለመውጣት ለመምጣት በጣም ብዙ ነገር መጋፈጥ እንዳለባቸው እኔ አውቃለሁ። በጣም ብዙ ከባድ ነገሮችን አልፋችሁ ነው ወደ ፊት ለፊት የምትመጡት። ይሄ ልጅ ወጣት ነው። በደንብ ከዚህ በላይ ደግሞ የተጋጠመው ልጅ ፕሮፌሽናል ስለሆነ ከዚህ በኋላ ራሱን ማብቃት እንዳለበት ይማራል ብዬ አስባለሁ። ምክንያቱም የክፍለ ሀገር ልጅ ስትሆኑ መውደቅ አያስፈራችሁም። የሆነ ቀን ይነሳል። ጎበዝ ነው። ዛሬ ስላሸነፈ በጣም ልታሸማቅቁት ስለተሸነፈ ልታሸማቅቁት የምትፈልጉ ሰዎች
ሁለት ሶስት ጊዜ ልታስቡ ይገባል። በአጠቃላይ በጆና በንቃተ ህሊና መካከል ለመጀመሪያ ጊዜ በኢትዮጵያ የተደረገው የሽብልቅ ማርሻል አርትስ ፍልሚያ ትናንት አስገራሚ አስደናቂም ነገሮች ታይተውበት ውድድሩ ተጠናቋል። ቀጣይ ደግሞ የሚሰሙ የሚነገሩ ሀሳቦችን ወደ እናንተ እናደርሳለን። ጭላሉ ቲዩብ ነው የተከታተላችሁት።